ብስሚላህ ራህማን ራሂም ኢንሻአላህ በአላህ ሱብሓነሁ ወተዓላ ፈቃድ የተወሰነ መልኩ በሳውዲ ጃሚያዎች ወይም ዩኒቨርሲቲዎች አፕላይ ስናደርግ እንዴት ማድረግ እንዳለብን የተወሰነ መልኩ ማየት እንሞክራለን። አሁን በዚህ ቪዲዮ ውስጥ የምናየው ስለ አከፋፈት ነው። ስለ አካውንት አከፋፈት አፕላይ ስናደርግ ቀድሞ አካውንት መክፈት ስለሚያስፈልግ እሱን የምናየው አካውንት እንዴት እንከፍታለን፣ ምን ያስፈልጋል የሚለውን በቪዲዮ እያየን ኢንሻአላህ እንሄዳለን። በቅድሚያ ወደዚህ አካውንት መክፈቻ ለመግባት መጀመሪያ ወደ ጉግል ክሮም መግባት አለብን። ጉግል ክሮም ቀጥታ ገብተን ከዛ ዩኒቨርሲቲ ሱዑዲያ የሚል ጽፈን ሰርች ማድረግ እንችላለን። ዩኒቨርሲቲ ሱዑዲያ በሚለው ገባል። ነገር ግን አንዳንዴ ይህ በዌብሳይት በውጭ ስንገባ ላይ ከፍተን ይችላል። ለምሳሌ ቼክ ለማድረግ ያህል እየፈለገ ነው። طيب ከፈተ። ነገር አንዳንዴ እምቢ ሊላችሁ ይችላል። እምቢ ባላችሁ ሰዓት ምንድን ነው የምታደርጉት? እንትን ላይ ትገባላችሁ። ቴሌግራም ላይ የራሳቸው ቴሌግራም አለ፣ ይሄ እስላም ዩኒቨርሲቲ የሚለው። በዚህ አጋጣሚ ጆይን አላችሁ፣ ጆይን አሉ። እዚህ ላይ ትገቡና ከዛ እዚህ ላይ ሊንክ አላችሁ አካውንት ለመክፈት የምትጠቀሙት ሊንክ ማለት ነው። ቀጥታ ሊንኩን ተጭናችሁ ትገባላችሁ። ነገር ግን መጠንቀቅ ያለባችሁ ምንድነው? በዚህ በቴሌግራም ተጭናችሁ ገባችሁ ቀጥታ ወደ ክሮም ወይም ደግሞ ጉግል ክሮም ወደዛ መውሰድ አለባችሁ። ካልሆነ እዚህ ላይ ገብታችሁ ከዛ በኋላ እየሞላችሁ ወደ ኋላ በምትመለሱ በምትወጡ ጊዜ ከእንደገና ነው የሚያስጀምራችሁ። ግልጽ ነው አይደል? ስለዚህ አሁን ለምሳሌ እዚህ ጋር እኛ አዲስ አካውንት ለመክፈት ቀጥታ ሊንኩን እንጫናለን። ወደ ዌብሳይቱ ሳንገባ ማለት ነው። ቀጥታ ይሄን ተጭነን ሊንኩን መግባት እንችላለን። እንደዚህ ማለት ነው። አሁን በሩ እዚህ ጋር ያያችሁ፣ እዚህ ጋር ቀጥታ መጀመር የለብንም። ቀጥታ ከጀመረን ስንወጣ ምን ይሆናል ማለት ነው? ሊጠፋብን ይችላል። ይሄው ልክ ስንወጣ ወደ ቴሌግራም ስንመለስ ሊጠፋብን ይችላል። ስለዚህ ምንድን ነው የምናደርገው? በዚህ በቴሌግራም ከገባችሁ ቀጥታ ሊንኩን ትነኩና ግልጽ ነው። ከዛ በኋላ ከላይ በኩል እዚህ ጋር የሚታያችሁ ከሆነ እዚህ ጋር ማለት ነው 3 ነጠብጣቦች አሉ። እሱን እንጫናለን። እሱን ስንጫን ወዴት ይወስደናል? ወደ ጉግል ክሮም ይወስደናል ማለት ነው። ይሄ ማለት ያው ስልክ ላይ ነው እየተጠቀምኩ ያለሁት፣ በስልክ ላይ ነው። ቀጥታ ነካለን። ከዛ ኦፕን ይለኛል። እዚህ ጋር እንደምታዩት ማለት ነው ኦፕን ይለኛል። በመክፈት የምትፈልገኛል ወጉን የምፈልገው ኦኬ ለዋለሁኝ። ኦኬ ስለው እዚህ ጋር ይጠይቀኛል። ከንቲኒው ይለዋለሁኝ። ቀጥታ ያያችሁ አይደል? ወደ ጉግል ክሮም አስገባኝ ማለት ነው። በቃ አሁን እኔ ከዚህ እየወጣሁ ወደ ኋላ ባክ እያልኩ ሳይሆን ቀጥታ እንትን እያደረኩኝ ወደ ቴሌግራም እንደዚህ መመለስ እችላለሁ ማለት ነው። አያችሁ አይደል? ከዛ በኋላ ቀጥታ ወደ ጉግል ክሮም ቢሄድ ራሱ አለ ማለት ነው። በዚህ መልክ መግባት እንችላለን። ቅድም እንዳልኳችሁ ደግሞ ቀጥታ ዌብሳይቱን ስሙን ጽፉ ማለት ነው። ዩኒቨርሲቲ ሱዑዲያ እኔ ያው በአረብኛ ነው እንትን የምለው፣ በእንግሊዝኛ ይሁን ስተዲ ኢን ሳውዲ በሚለው ጽፋችሁ መግባት ትችላላችሁ። ስትሉት ቀጥታ ይገባል። ካልገባላችሁ ወደ እንትን ትሉት። በዚህ በዌብሳይቱ ቀጥታ ከገባችሁ ደግሞ ገና አዲስ አካውንት ለመክፈት ስለሆነ ሎጊን የሚለውን እዚህ ጋር አካባቢ ያለችዋን ሎጊን የምትለዋን ትጫናላችሁ ማለት ነው። ከዛ በኋላ አካውንት ያላችሁ ከሆነ ቀጥታ አካውንት ነው እንትን የሚላችሁ የሚጠይቃችሁ። ካልሆነ ደግሞ አዲስ ከፍታላችሁ። ቋንቋ ለመቀየር ደግሞ እዚህ ጋር እንደምታዩት ከታች በኩል ምን አለ? ላንጉዌጅ የሚላል እዚህ ጋር እንግሊሽ ላይ አይደል? ስለዚህ እንግሊዝኛ የምትሉ ካለ ቀጥታ በዛ መቀጠል ነው። አይ አረብኛ ነገር አለ የምትሉ ካላችሁ ደግሞ ወደ ትቀይሩታላችሁ ወደ አረብኛ። ኦኬ ትሉና ወደ አረብኛ ትቀይሩታላችሁ። ይቀየራል ማለት ነው። ግልጽ ነው። ከዛ በኋላ ይሄው እዚህ ጋር ተስችል ድኹል ትላለች ሎጊን ማለት ነው። እሷን እንጫናለን። ኦኬ እንላለን። ከዛ በዚህ ጋር ምራጭ አምጥቶልናል። ይሄ ተስችል የሚለው ይሄ እዚህ ጋር ያለው አካውንት ያለን ከሆነ ቀጥታ የምንገባበት ነው። አካውንት አሁን እኛ የምንፈልገው አዲስ አካውንት ለመክፈት ስለሆነ ይሄን ተስችል ድኹል ወይም ደግሞ ሎጊን የሚለው ቀጥታ የምንገባው አካውንት ከከፈትን በኋላ አፕላይ ማድረጉ ሲከፈት ነው። በዛን ሰዓት ነው ሎጊን ብለን ቀጥታ የምንገባው ማለት ነው። ግን አሁን አዲስ ክሬት ልናደርግ ስለሆነ የትኛውን የምንገባው በታች በኩል ባለው በዚህ ነው ማለት ነው። በዚህኛው ኢንሻ ሂሳብ ጀት ቢለው በአረብኛ ማለት ነው። ግን ክሬት ኒ አካውንት ላይ በእንግሊዝኛው ማለት ነው። ስለዚህ እቺን ተጭነን እንገባለን ማለት ነው። ግልጽ ነው። طيب ኦኬ እንለዋለን። ከዛ ወደዚህኛው ገጽ ያመጣናል ማለት ነው። እዚህ ጋር ልበሉ። እዚህ ጋር እንደምትመለከቱት አዲስ ሰው ነው ከፍተው ከዛ 3 አማራጭ አለ። ይሄ አለ ነቁል ህውያ ይላል። እዚህ ጋር ህውየት ኢቃማ ይላል። እዚህ ጋር ደግሞ ምን ይላል? ኡኽራ ይላል። ስለዚህ ይሄ እዚህ ጋር ማለት ያለባችሁ እኛ ስኮላርሺፕ ስንሞላ ሁለቱ ነቁል ህውያ የሚለውን ህውየት ወጠንያና ህውየት ሙቂም የሚለውን ትተን ቀጥታ ወዴት የምንሄደው እቺ ኡኽራ የምትለዋን ማለት ነው። ኡኽራ የምትለዋን እቺን ነው የምንነካው። እቺ ኦኬ እንላታለን።
ኦኬ ብለን ከዛ በኋላ ደግሞ ኢሜይላችንና እንደዚህም ደግሞ እዚህ ጋር ኢሜይል አለ። ከዛ በኋላ ደግሞ እዚህ ጋር እንትን እንመርጣለን፣ ሀገር እንመርጣለን። ሶስተኛ ላይ ደግሞ እዚህ ጋር ያለውን ኮድ ማለት ነው። እዚህ ጋር ያለውን ኮድ ምንም ሳንሳት ስፔሊንጉን ጠብቀን ካፒታል ስሞልና ቁጥሩን ጠብቀን እናስገባለን። ከዛ እንቀጥላለን ማለት ነው። እስኪ እንቀጥል። طيب እዚህ ጋር ፕሬዲክቶኒ ያው ማለት ኢሜል ማለት ነው። ሌላችሁን ልብ በሉ፣ ኢሜላችሁ በስልካችሁ ውስጥ መሆን አለበት። ራሳችሁ የከፈታችሁት ከደረጋችሁት ኢሜል በስልካችሁ ያለው፣ ምክንያቱም እዛ ላይ ነው ቴክስት የሚላክላችሁ ማለት ነው። ኢሜላችን ጽፈናል። ከዛ በኋላ እዚህ ጋር እንደምትመለከቱት እዚህ ጋር ማለት ነው እንጫናለን። ሀገር ላይ ያስመርጠናል ማለት ነው። ኦኬ ብለነው ከዛ እንፈልጋለን ኢትዮጵያ የሚል ማለት ነው በአረብኛ ወይም በእንግሊዝኛ ከሆነ እንትን ትሩ በእንግሊዝኛ ነው ቀላሉ እንዳገኘው እዚህ ጋር ጽፋለን ኢትዮጵያ ብዬ ይወጣልኛል ማለት ነው። መጣ። ከዛ በኋላ ይሄን እንትኑን እዚህ ጋር ረምዘል እንትኑን አስገባለሁኝ ቱ ካፒታል ነው። ከዛ ይሄ ሊቀየር ምናልባት ይሄ ካልሰራላ ከቆያችሁ እዚህ ጋር መቀየር ትችላላችሁ። ስለዚህ ይሄ አጋጣሚ አንዳንድ ላይ ይቀበላችሁ ይችላል። ካልተቀበለ እዚህ ጋር ማለት እዚህ ጋር ትጫኑታላችሁ ሌላ ያመጣላችኋል ማለት ነው። ግልጽ ነው። ከዛ ጨረስን ማለት ነው። ከዛ እንለዋለን ቀጣይ እንለዋለን። ቀጣይ ይሄው እዚህ ጋር እቺን እንጫናለን ማለት ነው። ኦኬ እንለዋለን። ከፈተልን ማለት ነው። እዚህ ጋር ነበረው። አሁን ከዚህ በኋላ በተወሰነ መልኩ ምን መዝገብ አለብን? ስም መመዝገብ አለብን ማለት ነው። እዚህ ጋር ስማችንን በአረብኛ እንደዚሁም ደግሞ በእንግሊዝኛ ማለት ነው። እዚህ ጋር ስማችን ስንመዘግብ ልማት ያለበት ነገር ምንድነው? መርሳት የሌለበት ነገር ስማችን በፓስፖርቱ ወይም በጀዋዝ ሰፈር አይነት መሆን አለበት። ስፔሊንጉን መርሳት የለብንም። ልክ በፓስፖርቱ እንዳለው ማለት ነው። እድሜ ምንም ሲጠይቅ የትኛውም ነገር ላይ ሲጻፍ የፓስፖርታችን ነው እንትን የምንለው ማለት ነው። ከዛ በኋላ እዚህ ጋር እንደምትመለከቱት በአረብኛ ስም ይላል እዚህ ጋር ይሄ ማለት ነው። እዚህ ጋር የመጀመሪያ ስማችን ጽፋለን። የአባት ስም እዚህ ጋር ሁለተኛ፣ ሶስተኛ ደግሞ የአያት ስም እስሙል አኢላ ይላል እዚህ ጋር ወይም ፋሚሊ ኔም ፋሚሊ የቤተሰባችን ስም ካለ የቤተሰባችን ስም እንጽፋለን። ከቤተሰብ ስም ከሌለን ደግሞ የአያታችን ስም ወይም ደግሞ ቅድመ አያታችን ስም ድጋሚ እዚህ ጋር እንጽፋለን ማለት ነው። እንትኑም ተመሳሳይ ነው። እንግሊዝኛውም ከታች ተመሳሳይ ነው ማለት ነው። እንግሊዝኛውም እንደዛ ተመሳሳይ። ከዛ በኋላ ጾታ እንመርጣለን እዚህ ጋር ማለት ነው። እዚህ ጋር ጾታ እንመርጣለን ሴት ወይስ ወንድ የሚለውን ወንድ የሚለውን ኦኬ እንላለን። ከዛም በኋላ ታሪክ ሚላድ የተወለዳችሁበትን በአውሮፓውና እዚህ ጋር ማለት ስትሉት ይመጣላችኋል ትሞላላችሁ ማለት ነው። طيب እስቲ ይሙላን እንሂድ። طيب ስለዚህ ከላይ ስንጽፈናል እዚህ ጋር ጾታ መርጠናል እዚህ ጋር እንደምትመለከቱት። ከዛ በኋላ እዚህ ጋር ታሪክ ሚላድ ላይ የተወለዳችሁበት ወይም የተወለድክበት ቀን ማለት ነው። በፓስፖርት ያለውን ነው የሚመዘገበው። ኦኬ ስትሉት ምን ያመጣ ማለት ነው? ቀጥታ የአውሮፓውን ያመጣል። ይሄን ስትሞሉ የሂጅሪያው ራሱ እዚህ ጋር ያለው ራሱ ቀጥታ ነው አውቶማቲካሊ እንትን የሚለው ማለት ነው። አይጠበቅባችሁም የሂጅሪያው መሙላት። እናንተ የሚጠበቅባችሁ የትኛው ነው? አውሮፓው መሙላት ነው ማለት ነው። ያቸው ኦኬ ስንለው ከዛ በኋላ አመት እንመርጣለን። መቼ ተወለዳችሁበት የሚለውን 2000 ስንት ነው የሚለውን እዚህ ጋር ነው የመዘገብኩለት ያለው 2000 ነው። 2000 ኪሎ አለው። ከዛ ደግሞ ወሩን ትመርጣላችሁ። ከዛ በኋላ ወሩ ኦክቶበር ይላል። ኦክቶበር ከዛ ቀኑ ደግሞ አንድ ይላል። አንድ ማለት ነው። ስለዚህ በቃ ይሄው አያችሁ አይደል? እዚህ ጋር ሹፉ። እዚህ ጋር አውሮፓ ቀጥታ ሲጽፍ የሂጅሪያው እዚህ ጋር ቀጥታ አውቶማቲካሊ ማች ያደርጋል ማለት ነው። ከዚህ በኋላ የሚጠበቀው ምንድነው? ስልክ እዚህ ጋር ስልክ ማስገባት ነው። የራሳችን ስልክ ቁጥር ማለት ነው። ስልካችን ስናስገባ ግን እዚህ ከላይ በምሳሌው ባለው መልኩ ነው የምናስገባው። የሀገር ኮድ ጨምረን ማለት ነው 00251 ብለን እንጽፋለን ማለት ነው። ብዙዎቻችሁ እዚህ ጋር የምትሳሳቱት 09 ብላችሁ አትጀምሩ። 09 ይባል ወይም ፕላስ 251 አይባልም። ግልጽ ነው አይደል? እዚህ ጋር ማለት ነው 251 ሳይሆን 00 ከዛ በኋላ 251 የኮዳችን ነው። ከዛ በኋላ 9 ብላችሁ ትጀምራላችሁ ማለት ነው። 9 ከዛ በኋላ 11 ምናምን ያላችሁ ትሄዳላችሁ ማለት ነው። ግልጽ ነው። በዛ መልኩ ሙሉ ወይ ከላይ ሚሳል ይላል። በሳይንስ ሰጣችሁ ሳውዲ ስልክ ነው። በዛ ሙሉ ዲጂት ጻፉት ማለት ነው። ጽፌ ላሳያችሁ። አያችሁ በዚህ መልክ እንጽፋለን ማለት ነው። 00 ከዛ 09 13 ምናምን እያለ ይቀጥላል ማለት ነው። በዚህ መልክ እንጽፋለን። ከዛ በኋላ እዚህ ጋር ታች በኩል አታሊ የሚለውን ወይም ቴክስት አለ እንግሊዝኛው ላይ እሱን እንጫላለን ማለት ነው። ይሄውና ወደ እዚህኛው መተናል። እዚህ ጋር ምን ይለኛል? በምንድን ነው ቴክስት ላክልኝ ይለኛል። ያው ኢሜል ነው የሚለው እዚህ ጋር እንደምትመለከቱት አልባ ኤሌክትሮኒ ይላል ወይም ደግሞ ኢሜል ማለት ነው። እሱን እንጫናውና ከዛ በኋላ ደግሞ
ይሄን ቀጣዩን አታሊ የሚለውን እንጫናለን ማለት ነው። አልጎሪትም ኤሌክትሮኒክ ኦኬ ብለናል። ከዛው ደግሞ አታሊ የሚለውን እንጫናለን። ይሄውና አይሽን አሁን ምን ያለው እዚህ ጋር ተማ ኢርሳል እዚህ ጋር እንደምትመሩት በቀይ ጻፉት ተማ ኢርሳል ረምት ተሐቁቅ ኢላ ኤሌክትሮኒ አሁን ቀጣዩ የሚለው ወደ ኢሜል የሚለው ወደ ጂሜል ማለት ነው። ወደዛ ሄደና ልከውልኛል እዚህ ላይ አስገባለሁ ማለት ነው። ይሄ ደግሞ የሚያልቀው እንትኑ የተላከው እንትን የሚያልቀው በ38 ወይም 7 ሰከንድ ይላል። ስለዚህ ወደ ጂሜል ሄዳለሁኝ። ጂሜል ይሄው እዚህ ጋር እንደምታዩት መጥቷል። ከዛ እዚህ ጋር ቁጥሮቹን ኦኬ ብያቸው ኮፒ አድርጌ ከዛ ወደ ተመልሼ ፔስት ማለት ነው። አያችሁ ኮፒ ፔስት ማለት ነው። ኦኬ ለዋለሁኝ። ከዛ በኋላ ይሄው ሐፍዝ ብሎን ከታች እንጫናለን። ይሄው ተም ማለት ነው። በቃ አሁን የመጀመሪያ እንትናችንን ጨርሰናል። ከዚህ በኋላ የምንሄደው አዲስ ፓስፖርት ለመክፈት ብዙዎቻችሁ የምትቸገሩበት ቦታ ነው። ይሄ አሁን ወደኋላ መለሰኝ። አሁን አዲስ ገባ እያለኝ ነው። አሁን ብዙዎቻችሁ የምትቸገሩበት እዚህ ቦታ ነው። በቃ ይሄን ከጨረሳችሁ በኋላ ቀጥታ እዚህ ጋር ተች የሚለውን ለመግባት ትሞክራላችሁ በዚህ ቦታ ላይ ማለት ነው። ይሄን ተተውትና ምን የምታደርጉት አሁን ወደ ኢሜይላችሁ ትሄዱና ኢሜይል ውስጥ ላይ ጂሜል ላይ ማለት ነው እዛ አረጋግጣችሁ እዛ ፓስፖርት እንፈጥራለን ማለት ነው። ፓስፖርት ራሳችሁ ፓስፖርት እንፈጥርና ከዛ በኋላ ነው ወደዚህ ተመልሰን የምንገባው ማለት ነው። ግልጽ ነው። እንቀጥልሽ እንት እንሄዳለን፣ ወደ ኢሜይል እንሄዳለን። ይሄው እዚህ ጋር ወደ ኋላ ተመልሰን ይሄው እዚህ ጋር ልኮልኛል እንደምታዩት ከላይ። ስለዚህ ኦኬ ለዋለሁኝ። ስለዚህ እዚህ ጋር መጥቷል። ስለዚህ እንግሊዝኛም አለ አረብኛም አለ። እናንተ ገራላችሁን እንትን ትላላችሁ ማለት ነው። ይሄው እዚህ ጋር በሰማይ ያለውን እጫናለሁኝ። ተጠብቁታላችሁ። ይሄውና አያችሁ አይደል? በቃ ይሄ ነው። እዚህ ጋር ልብለው አያችሁ ከለምሰ ምሩር ወይም ደግሞ ፓስወርድ ማለት ነው ስንሰጥ የእንግሊዝኛ ፊደል ካፒታል፣ ስሞል እንደዚሁም ደግሞ ቁጥሮችን ልክ ከላይ በኩል ባለው ምሳሌ ሁኔታ ማለት ነው። እዚህ ጋር ባለው ምሳሌ አይነት የምትጽፉት እዚህ ጋር አህመድ አት 1 2 3 ይላል። ልክ አህመድ ሲለው ካፒታል አለ፣ ከዛ ደግሞ ስሞል ሌላ ስሞል ነው። እንደዚሁም ደግሞ እንትኖች አሉ አት የምትለዋለች ወይ ሌላ እናንተ ደሳችሁ መጠቀም ትችላላችሁ። እነዚህ ሩሞዞችም ማለት ነው። ከዛ 1 2 3 እና ተገራላችሁን ትጽፋላችሁ ማለት ግልጽ ነው። ስለዚህ ነው ለማስገብ ይሄው ጽፌ ያለሁኝ። ከዛ ወንድ ማረጋው እዚህ ጋር ባዶ ቦታው እዚህ ጋር ይሄን ቁጥር ማለት ነው እንደ ይሄን ፊደል ካፒታል ኮን ካፒታል ኮን ስሞል ኮን ጥብቅ ያስገባለሁኝ ማለት ነው። እዚህ ጋር ዋይ ስሞል ናት ዋይ ኢ ዜድ ከዛ ኤች ከዛ እርሳልናል በቃ ጨርሳለን ማለት ነው። ከመለሰብን ድጋሚ እንሞክራለን ማለት ነው። ግልጽ ነው። ከዛ እርሳል የሚለውን ወይ ነው ሴንድ የሚለውን በእንግሊዝኛ እንጫናለን ማለት ነው። እዚህ ጋር ይሄን ኦኬ የፈለገ ነው خلاص አያችሁ በቃ አልሐምዱሊላህ ተማማት ነው። አሁን እዚህ ጋር ልበሉ ይገርም ስሙ። አሁን ይሄ ገጽ ማለት ነው ግልጽ ነው። ይሄ ገጽ እኛ አሁን አካውንት የምንከፍትበት ቦታ አይደለም፣ ወይ ኦድሮስ ፊስቶዲ የሚባለው ቦታ አይደለም። ይሄ ቦታ ብዙዎች የምትሳሳቱት እዚህ ጋር ተስጂል ትሁትና እዚህ ጋር ትገቡና ከዛ በኋላ እንትን ይሸውዳችኋል። አያችሁ አይደል? ስለዚህ ምንድን ታደርጉት ቀጥታ ወደ መጀመሪያ ወደ ጉግል ክሮም ትሄዱና ኦድሮስ ፊስቶዲ የሚለው ነው የምትገቡት። ወደ ጉግል ክሮም እንመለሳለን። ይሄው እዚህ ላይ ማለት ከዛ ይሄን ተውት። ይሄን ተስጂል የሚለውን ድኹል የሚለውን እዚህ ጋር ድኹል የሚለውን እንደዚህ አትግቡ፣ በዚህ ትግቡ፣ በዚህ ብትገቡ ማለት ነው የሞላችሁበትን ይሄ ምንድነው ፕሮፋይላችሁ የሚነግራችሁ እንዴ ላይክ ነገር ግልጽ ነው አይደል? ስለዚህ እንትሄዱት ወደ ሆም ተመለሱና ጉግል ክሮም ኦድሮስ ፊስቶዲ የሚለውን ጽፋችሁ መፈለግ ነው። ከዛ ትገባላችሁ። እሱ ይሄው ነው ያያችሁ አይደል? ቋንቋ ቅድም እንደነገርኳችሁ ነው። ቅድም ገና የገባንበት ቦታ ራሱ ኦድሮስ ፊስቶዲ የሚለው ገጽ ማለት ነው ወይም ድረገጽ። ከዛ ተስጂል የሚለውን ይሄው እዚህ ጋር አለ ወይም ደግሞ እንግሊዝኛ እንትን የሚለው ማለት ነው ሎጊ የሚለው ማለት ነው። እሱን እንጫናለን። ከዛ ተስጂል ድኹል ይለኛል። ኦኬ ለዋለሁኝ። ከዛ በኋላ እስመ ሙስተኽዲምና ከሊመተ ምሩር ይለኛል። እስመ ሙስተኽዲም ማለት ኢሜይል ነው። ግልጽ ነው። ከሊመተ ምሩር ደግሞ ያስገባሁት ምስጢር ቁጥር ነው ቅድም አይሞላሁት ማለት ነው። ከዛ በኋላ እዚህ ጋር ያለውን ረምዝ እንደተባባል ነው ማለት ነው። ጠብቄ እዚህ ጋር አስገብቼ ቀጥታ መግባት ነው። ግልጽ ነው። ታዩሽ እንግባ እስቲ። ይሄው አያችኋል። በቃ የመጀመሪያ ላይ ኢሜይል፣ ከዛ በኋላ ፓስወርድን፣ ከዛ በኋላ ደግሞ እዚህ ጋር የሚታየውን ምስጢር ቁጥር፣ ከዛ በኋላ ደግሞ ድኹል ብዬ እገባለሁኝ ማለት ነው። አያችሁ አሁን እዚህ ጋር ምን እናደርገው ልንበል። አያችሁ
እዚህ ጋር ይሄን ከተስማማን ማለት ወይ ደግሞ ሙዋፊቅ ካላልን ካልተቀበልን ወደ ቀጣዩ ገጽ አይወስደንም። ስለዚህ ጋር ምን ላለን መጀመሪያ እንከፍተዋለን። አሁን ልብ በሉ እዚህ ጋር ያያችሁ አይደል? ይሄን እዚህ ጋር ያለችውን በሰማይ ያለውን ኢንሻአል ኹስ የሚለውን እንከፍተዋለን። ያው ፒዲኤፍ ከፈትልናል። ከዛ በኋላ እንወጣለን ማለት ነው። እንዳነበብነው እንትን ማለት ነው። አውቶማቲክ ስለሆነ መግባታችን ያውቃል። እዚህ ጋር እቺን እቅራር ብዬ ኦኬ ብዬ ከዛ በኋላ ጓብል ላይቀበለኝ ይችላል። እንሞክረው እስኪ ለምሳሌ እዚህ ጋር ኦኬ ብዬዋለሁ። ከዛ ደግሞ አያችሁ እዚህ ጋር ቀቡል የሚለውን እዚህ ጋር ወይ ደግሞ ግባ የሚለውን ተሰምቻል የሚለውን አላመጣልኝ ማለት ነው። ስለዚህ የግድ ምን አለብኝ እቺ እዚህ ቦታ ላይ መጫን አለብኝ ማለት ነው። ተጭኜ ከዛ በኋላ እንዳነበብኩት ይነግራቸዋል። ያው ባላነበው ከቻለ ብናነበብን ችግር የለውም። ከዛ በኋላ ተመልሼ ወደ ኋላ ኦኬ እንገባለን ማለት ነው። طيب ስለዚህ እዚህ ጋር ሻር ኹሱሲያ አያችሁ አይደል? ይሄ ነው ማለት ነው። ይሄ ስለ ጃሚዓው ወደ ሳዑዲያ ማለት ምን ይሰጣሉ፣ ይሄ በነፃ ትምህርት ክፍያ ያለው የሌለው የሚለውን ተቀናቃቶችን ነው እንትን የሚለው። አሁን ባክለዋለሁ አያችሁ፣ ባክ ማታያችሁ አይደል? መጣ ኦኬ ብሎ እዚህ ጋር ቀብሉ ብሎኝ መጣ ማለት ነው። ከዛ ቀብሉ ለዋለሁ እዚህ ጋር እቺ ማለት ነው ቀብሉ ለዋለሁ ይሄው ከፈተልኝ ማለት ነው። አያችሁ خلاص አሁን እዚህ ጋር ከዚህ በኋላ ነው አሁን የምንሞላው ማለት ነው። ከዚህ ጋር አሁን ቅድም ፕሮፋይል ነበር ከፈትኩት። ከዚህ በኋላ አካውንት ነው የምከፍተው። ግልጽ ነው አይደል? ከዚህ በኋላ አካውንት ነው የምከፍተው። አካውንት ነው የምከፍተው። እያንዳንዱ ቦታ ላይ እየሄድን የሚያስፈልገው ነገር ሁሉ እንሞላለን ማለት ነው። አያችሁ አይደል? እስከታች የሚያስፈልገው ነገር ማለት ነው። ስለዚህ ተወለደበት ቦታ የት እንደሆነ ሁሉንም ተራ በተራ እናያለን ማለት ነው። ያው ስለዚህ እዚህ ጋር አዲስ አበባ ያው የተወለደበት ቦታ ስለሆነ እናንተ ተወለዳችሁበት ቦታ ታስገባላችሁ ማለት ነው። ከዛ ሁለተኛው ደግሞ እዚህ ጋር የተወለዳችሁበት ሀገር ነው የምትመርጡት። እዚህ ጋር ስትነኩት ኢትዮጵያ ብላችሁ ተጽፉና ይመጣላችሁ ኢትዮጵያ። ከዛ ደግሞ ሐለተ ኢጅቲማዒያ ይላል ሶስተኛ ላይ። ከዛ ያገባችሁ ያላገባችሁ መሆኑን እዚህ ጋር ትመርጣላችሁ ማለት ነው። ከዛ እዚህ ጋር ደግሞ እንትን አለው ይላል ችግር ያለበት ያቃ ያለበት ሰው ምናምን የአካል ጉዳት ምናምን ያለበት ሰው እዚህ ጋር ላይ ውጀት የሚለው ያለው ትተውታላችሁ ሰው አለበት። ከዛ በኋላ ያው እዚህ ጋር አያችሁ አይደል ፎቶ ያስፈልጋል ማለት ቦርድ ፎቶ 4:6 የሆነ ባክግራውንድ ነጭ ሆነ ያስፈልጋል። ከዛ እሱን እንጭናለን ግዴታ ነው። ወይ ካልጫንን ወደ ቀጣይ ገጽ ማለፍ አንችልም። ስለዚህ አሁን ቀጥታ ፎቶአችንን እዚህ ላይ እዚህ ጋር መለፉን እዚህ ጋር ስንጫነው ወደ ያለበት ቦታ ሄደን እንጭናለን ማለት ነው። ይሄ ኢሜጅ መሆን አለበት፣ ፒዲኤፍ መሆን የለበትም ፎቶ ማለት ነው። ፎቶ የፎቶ ስለሆነ ኢሜጅ መሆን አለበት። ወይም እዚህ ጋር ያያችኋል ልክ ስትጫኑ እንደዚህ ኸጣ ይላችኋል፣ ወይም ደግሞ ስትሶሪ እንትና ኤረር ይላችኋል። እንደዚህ ሲላችሁ ምን ችግር የለውም፣ ደጋግማችሁ ሞክሩት። እንትኑ ፋይሉ ምናምን እስከሚለው ድረስ ነው። ደጋግማችሁ በቀኝ በመጫን ደጋግማችሁ ትሞክሩታላችሁ። እዚህ ጋር ግን ላሳውሳችሁ የምፈልገው ምንድነው ምንጭ ነው እንትን ፎቶ ከ100 ኪሎ ባይት ማለፍ የለበትም። ለዚህ ጋር ወታችሁ ቆያችሁ እዚህ ጋር ቀስ ያለው ኮምፒውተር ከ5 ኪሎ ባይት ይሄ ፎቶ ስለሆነ ነው እንትኑ ሳይዙ ከ100 ኪሎ ባይት መብለጥ የለበትም ይላል። ያው ፎቶ ነው ምን ያለበት እንደነገርኳችሁ። ስለዚህ ደጋግማችሁ ሞክሩት። ደጋግማችሁ ትሞክሩታላችሁ፣ ኦኬ ትሉታላችሁ። ከዛም ያለበትን ቦታ ትሄዳላችሁ። ከዛ በኋላ እየፈለጋችሁ ምን ማድረግ ነው መጫን ማለት ነው። ግልጽ ነው አይደል? ይሄው ገባ ማለት ነው። አያችሁ አይደል? ያስቸግራችኋል። ብቻ ደጋግማችሁ ሞክሩት። ይሄው እንደዚህ እንደምታዩት እዚህ ጋር ይነግራችኋል ማለት ነው። ይሄው እዚህ ጋር ማለት እንደዚህ። ከዛ በኋላ እዚህ ጋር የራቅም ጀዋዝ የፓስፖርት ቁጥር እናስገባለን። እዚህ ጋር እንደምትመለከቱት እዚህ ጋር የፓስፖርት ቁጥር እናስገባለን። ከዛ በኋላ ስም ያው ቅድም ያልነው ራሱ የመጀመሪያው ይሄ እነዚህ ሁሉ በእንግሊዝኛ የምናስገባቸው የመጀመሪያው እስከ አያት፣ ሁለተኛው ደግሞ እዚህ ላይ በአረብኛ የምናስገባው ማለት ነው። አስገብቼ ልመለስ። طيب አስገብቼ ጨርሻለሁ። አሁን ቀጥታ ናኡል ጀዋዝ ላይ ጀዋዙ አይነት ነው ወይም ደግሞ የፓስፖርት አይነት አዲል ኖርማል ማለት ነው። ከዛ በኋላ የተሰጠበት ቦታ ኢትዮጵያ ሚል እንፈልጋለን ማለት ነው። ኢትዮጵያ ብዙ ጊዜ ኢትዮጵያ ሚል በአረብኛው ታች አካባቢ ነው የሚኖረው። እዚህ ጋር ኢትዮጵያ እንለዋለን። ከዛ ደግሞ ፓስፖርት የተሰጠበት ቀን ማለት ነው። እዚህ ጋር እንጨናታን አንቺን ፓስፖርት የተሰጠበት ቀን ነው። ታች በኩል ደግሞ እዚህ ጋር ፓስፖርት የሚያልቅበት ቀን ማለት ነው። ልክ እዚህ ጋር በፓስፖርት ውስጥ እንዳለው እንመዘግባለን ማለት ነው። ኦኬ ብለን ከዛ የተሰጠበት 2021 ለምሳሌ እኔ ጋር ያለው አሁን የተሰጠበት ወር ደግሞ ማርች ነው። ማርስ ከዛ ቀኑ ደግሞ 30 ነው። 30 ነው ማለት ነው። ከዛ በኋላ ቀጣይ የሚያልቅበት ፓስፖርቱ ኤክስፓየር የሚሆንበት
2026 ነገ ያለው ከዛ ማርች ወይም ማርስ ማለት ነው። ቀኑ ደግሞ 29 ነው። 29 ቀን ያቻላል። አሁን ከዚህ በኋላ ቀይ ያሳየኝ ያው እንትዛልኩ ነው ቀጣይ ስላልኩት ነው እንትን ያለኝ ያቻላል። ከዚህ ጋር ፓስፖርት ምናምን ጊዜ እንትን ካስገባን በኋላ ከዛ በኋላ እዚህ ጋር ደግሞ እናስገባለን። እዚህ ጋር ጃውዝ ሰፈር ወይም ደግሞ ፓስፖርት ማለት ነው። ፓስፖርቱ ግን ፒዲኤፍ መሆን አለ ቢሆን ይቻላል። እዚህ ጋር ከታች እንደምታዩት ኢሜጅም ይሁን ሌላ የምትለዩ ፋይሎች ማስገባት ይቻላል። ነገር ግን እንትን ፒዲኤፍ ይሁን ያው ለጥራቱ ነው ምንም ይሻላል ማለት ነው። ስለዚህ እንደ ቅድሙ ሲያስቸግራችሁ ደጋግማችሁ መሞከር ነው እንትማት ያለባችሁ ማለት ነው። ስለዚህ እዚህ ጋር እንጨነዋለን። ከዛ በኋላ ትሄዳላችሁ ወደ ቦታው። ከዛ በኋላ ፓስፖርት ያለበት ቦታ ሄዳችሁ ኦኬ ትሉታላችሁ። ይሄው ገባ ማለት ነው። እንዴት ተከታተሉ ገባ። ከዛ በኋላ እዚህ ጋር ህፍዝና استمرار ሴቭ እንደ ኔክስት የሚለው በእንግሊዝኛ ኦኬ እንላለን ማለት ነው። እዚህ ጋር ኦኬ አሁን ወደ ሁለተኛው ፓርት ደርሰናል ማለት ነው። ስለዚህ እዚህ ጋር ከላይ በኩል ታያችኋል አይደል? እዚህ ጋር እነዚህ ይሄ ማለት እስከ 4 ነው ፓርቱ እስከ 4 መጨረስ አለበት ማለት እስከ 4 ፔጅ ማለት ነው። አሁን ሁለተኛ ደርሰናል። ከዛ ሶስተኛ አራተኛ እያለ ይቀጥላል ማለት ነው። እሺ እንቀጥል። መንጥቃ የሚለውን እንትን ላሳያችሁ። መንጥቃ የሚለውን እዚህ ጋር እንደምታዩት በእንግሊዝኛ ጻፉት። በአረብኛ ብዙ ሲጻፍ እንትን አይልም አይቀበልም። እነዚህ ሙሐፋዛ የሚለውን እዚህ ጋር እንደምትመለከቱት ወሐይ የሚለውን የወረዳ ማለት እንትን ቀበሌ ማለት ነው በእንግሊዝኛ ጻፉት። ሌሎችን ደግሞ ያው ይሄ ረብዘ በሪዲ እንደዚህ ደግሞ ይሄ የትኛውም ጻፉ ችግር የለውም። ከዛ በኋላ ደግሞ ተወርዱና ያው እዚህ አካባቢ ሂሳብ ሊንክድን ይሄ ትዊተር ካላችሁ ሊንክ ታስገባላችሁ እዚህ ውስጥ የፌስቡክ እና የትዊተር ባታስገቡ ደግሞ ተሻለ ነው። ስለዚህ ላይ ዩጀድ የሚለውን ቲክቲክ ታደርጋላችሁ ይሄን ማለት ነው እዚህ ጋር። ከዛ እዚህ ጋር ደግሞ ሂሳብ ሊንክድን አለ። እዚህ ጋር ሂሳብ ሊንክድን ይላል ኤንኤ በሉት ኤንኤ በዚህ መልክ እንደዚህ ነው። ዩቲዩብ ካላችሁ ሂሳብ ይላል ዩቲዩብ አካውንት ማለት ነው ኤንኤ በሉት ግልጽ ነው። ከዛ በኋላ ደግሞ ረቅሙ ጀዋል የሚለው ላይ ደግሞ ግልጽ ነው። ረቅሙ ጀዋል የሚለው ላይ 00 ብላችሁ ጀምሩ። እዚህ ጋር ኢትዮጵያ የሚለውን ትመርጣላችሁ። እዚህ ጋር ስትነኩ 251 ከዛ በኋላ 00 ብላችሁ ከዚህ ቤት እንደጻፍ ነው ሙሉ አድርጋችሁ ትጽፋላችሁ ማለት ነው። ግልጽ ነው። ከዛ በኋላ ትወርዱና እዚህ ጋር ላትሉታላችሁ የማታ ሰራተኛ መሆኑን። ከዛ በኋላ ደግሞ እንደምትፈልጉ ጃሚያ መግባትን ትጽፋላችሁ። የጻፍኩት ስላለ ቅድም ፔስት ነው ማለት ነው። ይሰራጋለኝ። ከዛ ደግሞ ህፍዝ የሚለውን እንነካለን። ከዛ የምናያችሁ ወደ ሶስተኛው ገባል ማለት ነው። እዚህ ጋር ደግሞ በዚህ ፔጅ ሶስተኛ ፔጅ ነው ያለነው። ልብ በሉ ያው እዚህ ጋር ሶስተኛ ፔጅ ነው። አሁን የሚቀረን እቺ ብቻ ናት የምትቀረን ማለት አራተኛው። ስለዚህ አሁን በዚህ ፔጅ አለው እንዴ እዚህ ፔጅ ላይ የምታስገቡት ምንድነው በያንቱ ኢቃማ ሳቢቃ ይላል። እዚህ ጋር ከዚህ በፊት ኢቃማ ሳውዲ ላይ ነው ኢቃማ ነበራችሁ ይላል። ላትሉታላችሁ እዚህ ጋር ማለት ነው ላይ ይሆናል። ከዛ በኋላ ደግሞ በያንቱ ሙዓሪፍ ይላል። እዚህ ጋር በያንቱ ሙዓሪፍ ማለት ነው ለእናንተ ተስኪያ የሰጣችሁ ሰው ወይ ደግሞ ሪኮመንድ ያደረጋችሁ ሰው ከተስኪያ ነው ወይ ሪኮመንድ ያደረጋችሁን ሰው እንትን ታስገባላችሁ ሙሉ መረጃውን ማለት ነው። እዚህ ጋር ስም ይገባል ሙሉ ስም ተስኪያ የሰጣችሁ ሰው ወይንም ሪኮመንዴሽን ከሆነ ሪኮመንዴሽን የሰጣችሁ ተስኪያ የሰጣችሁ ሰው ብታስገቡ ይሻላል አረብኛ ስለሆነ ማለት ነው። ስለዚህ እዚህ ጋር ሙሉ ስም ይገባል። ከዛ ዑንዋን ይገባል። አድራሻው የትም ሰውየው አዲስ አበባ ነው ወይስ ደግሞ ባህር ዳር ነው ወይስ ሐዋሳ የት ነው የሚለው ነገር ያለበት አድራሻ ማለት ነው። ከዛ በኤሌክትሮኒ ካለው ማለት ያማት ኢሜል ታስገባላችሁ። ከዛ ደግሞ ስልክ ቁጥሩን እዚህ ታስገባላችሁ። እዚህ ጋር ደግሞ የኮድ ትመርጣላችሁ ወደ ኢትዮጵያ የሚለውን ግልጽ ነው። ያው ይሄ ለጊዜው ግዴታ አይደለም። እዚህ ጋር እንደምትመለከቱት ግዴታ አይደለም፣ ግን ብታስገቡ ይሻላል። የትኛው መረጃ ባዶ እንዳትተው፣ የትኛው መረጃ መሟላት አለበት። ግልጽ ነው አይደል? የትኛው መረጃ መሟላታችሁ ማስገባት አለባችሁ ማለት ነው። ቀጣይ ደግሞ ለተጨማሪ እንትን ካላችሁ ይላል እዚህ ጋር የሚያሳየው ምንድነው ተጨማሪ በያናት ማለት ነው መረጃ ማለት ነው። ስለዚህ አመታዊ ምን ያህል ገቢ ያላችሁ ምናምን የሚል ነው። እዚህ ጋር እንደምትመለከቱት አመታዊ ገቢ ምን ያህል ገቢ ያላችሁ እናንተ ዝም ብላችሁ እዚህ ጋር ስትነኩት በዶላር ከ0 እስከ 1000 ዶላር ትሉታላችሁ። ከ0 እስከ 1000 ከዛ ደግሞ የገቢ ምንጫችሁ ምንድነው የሚለውን እዚህ ጋር ተመርጡና استثمارات جمعيه ነው ዳዕም ማሊጂ ነው ምን አይላ ወይ ወዚፋ ምናምን ነው። ስለዚህ ቤተሰብ ድጋፍ ትሉታላችሁ እዚህ ጋር በዚህ መልኩ ማለት ነው። ከዛ በኋላ ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር ይላል ሐል ሐሰብት አላሚን ኃይላል ከዚህ ቤት ስኮላርሺፕ አግኝታችኋል ወይ ምናል ላሞን አለበት ማለት ነው። እዚህ ጋር ላትሉታላችሁ። ከዛም በኋላ ቀጣዩን ነው ይሄ ወስማት ትሉታላችሁ ማለት ነው። خلاص ያያችኋል። የመጨረሻውን እንትን ያለ ነው ፔጅ ያለ ነው። ከዚህ በኋላ በአካውንታችን ጨርሰን ከፈትን ማለት ነው።
እዚህ ውስጥ ደግሞ የምናስገባቸው ምንድን ናቸው? ፋይሎች ናቸው። አታች የምናደርጋቸው ፋይሎች አሉ ማለት ነው። ግልጽ ነው። እዚህ ጋር በዚህ እንደምታዩቸው እዚህ ጋር ግዴታ የሆኑ የምናስገባቸው ናቶች አሉ። ወይም ደግሞ አሁን ካላዘጋጀናቸው ምናልባት ወደፊት አፕላይ ስናደርግ ልናገባቸው እንችላቸው ኖሮ ይችላሉ። ስለዚህ እዚህ ጋር እንደምትመለከቱት ነው። እዚህ ጋር ምንድነው የትምህርት ደረጃ ነው። በአረብኛ መሀል አካባቢ ላይ የትምህርት ደረጃ ነው። የትምህርት ደረጃችሁን እዚህ ጋር ባሁን የሚለውን በመንካት ማስገባት ነው። ከዛም ደግሞ እዚህ ጋር ታች አካባቢ ያለው የቋንቋ ደረጃችሁን ነው። ባሁን የሚለውን በመንካት ከዛ ቋንቋችሁ አማርኛ እንደዚህ ወይም ኦሮምኛ ይሁን እናት ቋንቋ የምታውቁት ተጨማሪ ቋንቋ እንኳን ታስገባላችሁ። አንድ ቋንቋ ብቻ የሚቀበለው አንድ ቋንቋ ብቻ አስገቡ እዚህ ጋር። ከዛ እነዚህ ምርፈቃቶች ናቸው፣ ዶክመንቶች ናቸው የምናስገባቸው ናቸው። እያንዳንዳቸው አለ እያየን እናስገባለን ማለት ነው። ስለዚህ እዚህ ጋር ሙአህል አድራሲ ይላል ትመርጣላችሁ እዚህ ጋር። ከዛ እዚህ ጋር ደግሞ የተሰጠበት ቦታ ወይም ተወሰዳችሁበት ቦታ እዚህ ጋር ዲፕሎም ነው ወይስ ብታስገቡት እንትን ወይስ ባካላሪዮስ ወይ ምንድነው ዲግሪ ነው ወይስ ማስተርስ ነው የትኛው ግልጽ ነው ወይስ ደግሞ ሳነውያ ነው? ይሄ ማለት የ12ኛ ሰርቲፊኬት ማለት ነው። የ12ኛ ከሆነ እዚህ ጋር የምታስገቡት እንትን ካላችሁ ወይ ለማስተርስ አፕላይ የምታውቁ ደግሞ የባካላሪዮስ የሚለውን ይሄን ነው ትልቁ ማለት ነው። ያው የዲግሪ ማግባት ስላለበት ግን አሁን እኛ ደግሞ የምናስገባው እንትን ስለሆነ ይሄን እናካለን ማለት ነው። ከዛ እዚህ ጋር ደግሞ የተሰጠበት ቦታ ይላል። በኢትዮጵያ የሚለውን ፈልጋችሁ ትወርጣላችሁ ማለት ነው። ኢትዮጵያ እንለዋለን። ከዛ በኋላ ደግሞ እዚህ እንደምትመለከቱት እዚህ ጋር የተመረቃችሁበት ወይም ደግሞ ሰርቲፊኬት የወሰዳችሁበት ቀን ነው። ያው እዚህ ከተነኩና ታስገባላችሁ ማለት ነው። ወይም ደግሞ እዚህ ጋር አካባቢ እንደምትመለከቱት ይህ ሰርቲፊኬት መጨረሻችሁ ይላል። ኦኬ ትርቷላችሁ ማለት መጨረሻ ከሆነ እዚህ ጋር የተማራችሁበትን ትምህርት ቤት ነው የምታስገቡት 12 ማለት ነው። ከዛም እዚህ ጋር የትምህርቱ አይነት ማለት ነው የመንግስት ነው ወይስ የግል ነው የሚለውን ትመርጣላችሁ። አይዲያ ነው ሱቁንኩሚ ይሆናል ማለት ነው። ከዛ በኋላ ደግሞ እዚህ አካባቢ ግዴታ ማስገባት ሁለቱም ጋር እዚህ ጋር المعدل ይሄ ኤቨሬጅ ማለት ነው። ኤቨሬጃችን ስንት ነው? ከመቶም ይሁን ወይም ደግሞ ከአራትም ይሁን አስልታችሁ እዚህ ታስቀምጣላችሁ። ሁለተኛ ደግሞ ደረጃው ምን ያህል ነው ምንድነው ኤክሰለንት ምናምን የሚለውን ታስገባላችሁ ማለት ነው። እዚህ ስንኩት ይኸው ግልጽ ነው። ከዛ ምን እናደርገው ሰርቲፊኬት አፕላይ እናደርጋለን እዚህ ማለት ነው። እዚህ ጋር እንደምትመለከቱት ይሄ የ12 ሰርቲፊኬት እዚህ ላይ እናስገባለን። እንደዚህ ደግሞ ታች አካባቢ ደግሞ እዚህ ጋር ሁለተኛው ላይ እዚህ ጋር የተረጎመውን አረብኛውን እናስገባለን። የኦሪጂናል ይሄ አረብኛው ማለት ሁለተኛ ላይ ከዛ መካጅም ትራንስክሪፕት እናስገባለን። ግልጽ ነው። እዚህ ጋር ከሾ ደረጃ ትላል ለትራንስክሪፕት ማለት ነው። እዚህ ላይ ዋናው ኦሪጂናሉን የተረጎመውን ደግሞ እዚህ ጋር አረብኛውን ትርጉም እዚህ ጋር እናስገባለን ማለት ነው። ያው በዚህ መልኩ እናስገባለን። ከዛ ደግሞ የተረጎመውን ሸለሰነው የሆነው ሰከንደሪ ሆኖ የተረጎመውን እንገባለን። እዚህ መልኩ እናስገባለን። ከዛ ደግሞ ከሾ ደረጃት ነው እናስገባይ ማለት ትራንስክሪፕት ማለት ነው። ኦሪጂናሉ እዚህ ጋር ከመቶ በላይ መሆን የለበትም። ስለዚህ ከመቶኛ ማስቀመጥ ያለባችሁ እንትኑ በመቶኛ ተሰሩታላችሁ። ያው ያገኛችሁትን ውጤት ለሰባት ማካፈል ማለት ከመቶ ይመጣላችኋል። ወይ በነጥብ ቤት ከሆነ ደግሞ ከአራት ከስንት ነው ታስቀምጣላችሁ። ወይ በመቶ ቤት ማስቀመጡ የተሻለ ነው። ስለዚህ አሁን አያችሁ ለሰባ ብላችሁ ይሄን ያህል ታስቀምጡ። ቀጥታ መቶ ተርታችሁ ታስቀምጡት። ስለዚህ እዚህ ጋር አሳክረነዋል ማለት ነው። ሙአደሉን ከመቶኛ እናስቀምጠዋለን። ግልጽ ነው። ከዛ በኋላ ደግሞ ضعف እንዳለን ከዛ እዚህ ጋር መዘግብልናል። ከዛ ተጨማሪ እንትኖችን ለምሳሌ እዚህ ጋር ቋንቋውን እናስገባለን። እዚህ ቋንቋውን እንመርጣለን። ኡኽራ ለምሳሌ አማርኛ እዚህ ስለሌለ ወይም ኦሮምኛ ወይም ደግሞ የአፍ መፍቻ ቋንቋችሁን ኡኽራ ትሉና ከዛ በኋላ ደግሞ ወተኡም የሚለውን
ትሉታላችሁ፣ ታስገባላችሁ። ከዛ እዚህ ጋር ስሙን እንጽፋለን ማለት ነው። ቋንቋውን የአፍ መፍቻ ነው ቁጥር ነው። ከዛ ደግሞ ዶክመንቱ ምናምን ከይን ተውት፣ አያስፈልግም። እዛፋ ትሉታላችሁ። ከዛ እዚህ ጋር ደግሞ ከታች ያው ዶክመንቶችን ታስገባላችሁ ማለት ነው። እዚህ ጋር እንትን ነው ከወንጀል ነፃ የፖሊስ ወንጀል ነፃ ነው። ከዛ ደግሞ ትርጉሙ እዚህ ጋር አረብኛው። ከዛ እዚህ ጋር ደግሞ ሶስተኛ የሕክምና ትርጉም እዚህ ጋር። ከዛ እዚህ ጋር ደግሞ ተዝኪያ አለ ማለት ነው። ተዝኪያ በተጨማሪ ደግሞ ይሄ ሴተዛት የሲቪ ካላችሁ ታስገባላችሁ። ቢገባ ጥሩ ነው። ሌላው ደግሞ የችሎታ ካለ የትምህርት ወይም እንትን አቅም ከሌለም ችግር የለውም። ሌላ ደግሞ እዚህ ኡኽራ ይላል ወይም አዘርስ ቢለው ላይ ተጨማሪ ዶክመንት ካላችሁ ታስገባላችሁ ማለት ነው። ስለዚህ እነዚህ ሁሉ ወደዚህ በማምጣት ኢዳፋ ቢለው ጋር ወይም አታች ቢለው ጋር በማስገባት ከዛ ትሉታላችሁ። ዶክመንቱ ደግሞ ለጊዜው ከተዘጋጀላችሁ አሁን ከተዘጋጀ ምን ታደርጋላችሁ? ለጊዜው ሄቭዝ ብላችሁ ወይም ደግሞ ሴቭ ብላችሁ አካውንታችሁን ትከፍታላችሁ። በቀጣይ ሰዓት ደግሞ በሌላ ጊዜ መታችሁ እንደገና ገብታችሁ ማሳብ ትችላላችሁ። ወራጅ ላይ አካውንት የትኛውም ታይም ኤዲት የሚቀበል ስለሆነ በየትኛውም ታይም ኤዲት ማድረግ ትችላላችሁ። ግልጽ ነው አይደል? ስለዚህ ለምሳሌ እዚህ ጋር ላስገባ አሁን በኋላ ስለማስገባ ኦኬ እለዋለሁኝ። خلاص አያችሁ አይደል? ስለዚህ ተኒና ይላል ጨረስን ማለት ነው። ስለዚህ يمكن يكون أن يستفاد من خدمات من السلام تقديم ما تشاء الله ከዛ ተቅዲም البرامج ጊዜው ግን አሁን ሳልተከፈተው ይሄን አካውንት በመከፈትበት ጊዜ አያመጣልኝም። የሚከፈተው መች ነው? እዚህ ጋር እንደምትመለከቱት የስኮላርሺፕ የዩኒቨርሲቲ ትምህርት ከሆነ ሜይ 1 ነው ማለት ነው። ለከፍተኛ ትምህርት ከሆነ ደግሞ እዚህ ጋር እንደምታዩት እሱ ሜይ 1 ይከፈታል። የሚያልቀው ደግሞ ጁን 14 ነው ማለት ነው። እዚህ ጋር ጁን 14 ከፍተኛው ግን እስከ ኦክቶበር 11 ድረስ ይቀጥላል ማለት ነው። ስለዚህ በአሁኑ ሰዓት ይሄን አካውንት በመክፈት ጊዜ አፕላይ ማድረጊያው ጊዜው ስላልደረሰ አው ሲከፈት አፕላይ እናደርጋለን ማለት ነው። ስለዚህ አሁን ፋይላችን ተከፍተዋል። ከአሁን በኋላ አካውንት አለን ማለት ነው። ስለዚህ ኤዲት ስናደርግ እንዴት ነው? መጨረሻ ላይ ላነሳላችሁ የምፈልገው ኤዲት ለማድረግ ስንፈልግ ከላይ በኩል እዚህ ጋር ነጥብጣብ ነገሮች አሉ። እነዚህ እቺን እንነካለን። እቺ ማለት እንጫናታለን። ከዛም ደግሞ ምርጫ ያመጣልናል። እዚህ ጋር እንደምትመለከቱት ምርጫ ያመጣልናል። ከዛ ላይ ኸደማት የሚለውን ይሄን ማለት ነው እንጫናለን። ስንጫን ከዛ ደግሞ የሁለት ምርጫ ያመጣልናል። መለፋት የሚልና ከዛም ጠለባት መለፋት ማለት ፋይል የራሴ ፋይል ፐርሰናሊ ፋይል ማለት ነው። ይሄ የታችን ጠለባት ደግሞ የሚለው አፕላይ ካደረግን ውጤታችን የምንከታተልበት ነው። ይሄ ጠለባት የሚለው ወይም አፕላይ ያደረግነውን ሂደት የምናይበት ነው። ስለዚህ እኔ ኤዲት አድርግብ ለምሳሌ እንትን አካውንቴን ወይም ቅድም አልኳችሁ አፕላይ ያደረኩት ነገር ወይም ደግሞ አታች ያደረኩት ዶክመንት ስላለ ማድረግ አለብኝ ካሰብኩኝ ወዴት ገባለሁ? ወደዚህ መለፋት ወደሚለው ገባለሁ ማለት ነው። ይሄ መጀመሪያ ፔጅ ነው። ስለዚህ ጋር ማስተካከል ያለብኝ ነገር አስተካክዬ ከዛ ሄልዝ ወስተምራር እንደዚህ ያችሁ ቀጣይ እያልኩ እየሞላው የሚያስፈልገው ነገር ሁሉ ከዛ እስከ መጨረሻው ድረስ መሄድ ይችላል ማለት ነው። እዚህ ጋር ያለው ነገር አስገብቼ ከዛ ጨርሳለሁ ማለት ነው። ግልጽ ነው። خلاص በቃ በዚህ ሁኔታ አካውንታችንን ከፍተናል። አፕላይ የሚደረግበት ጊዜው ወይም ደግሞ ቀኑ ሲከፈት ቀጥታ ገብተን በራሳችን እንትን ምንድነው አፕላይ ማድረግ እንችላለን ማለት ነው። ግልጽ ነው። ስለዚህ ከዚህ ደግሞ ለመውጣት ቀጥታ ከላይ ስማችን ጋር ያለውን ነክተን ከዛ ሎግ አውት እንዳለ ማለት ነው። አያችሁ በዚህ መልክ ይሄ ነው ማለት። ስለዚህ ለመግባት ያው ቅድም እንዳልነው ሁሉ ሎጊን ነው እንደዚህ ጋር ተስጅል ድኹል ነገር እዚህ ጋር ያያችሁ ተስጅል ድኹል ብለዋለን። ከዛ በኋላ እዚህ ጋር እስሙ ተስተخدمና ከለመት ምሩ አስገባለኛል። ስለዚህ ኢሜይላችን እናስገባለን እዚህ ላይ ፓስወርዳችን እዚህ ጋር ከዛ ደግሞ ይሄን ረምዝ እዚህ ጋር እናስገባለን። ከዛ ወደ ሆነ ነው ቀጥታ ወደ ዌብሳይቱ ድረገጹ ዩኒቨርሲቲ አስገባናል ማለት ነው። ስለዚህ በዚህ መልኩ አካውንቱ አካፋጤን ይመስላል ማለት ነው። ባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ በቦታው ተቅዲም አድርገው ከሚቀበላቸው አድርገን